ኦርቶዶክስ ነኝ። ጥያቄ አለኝ። ኦሪት ዘፍጥረት ወይም ጄኔሲስ 6 ከ1 እስከ 4 ምን ይላል? The son of God saw that the daughters of human were beautiful እያለ ይቀጥላል። በአማርኛ ስመልስላችሁ ምንድን ነው? የፈጣሪ ልጆች የፈጣሪ ፍጡራን የሆኑትን ሴቶችን ወደዷቸው፣ ከነሱ ጋርም አብረው ተኙ። የተኙትንም የተወለዱ ልጆች ኔፍሌምስ ወይ ጃየንትስ ወይም ግዙፋውያን የሚባሉ ልጆችን ወለዱ ይላል። ምንድነው ጥያቄ? 7 ቢሊዮን ጊዜ በነፃ ማለት ነው ታትሞ የተሰራጨው መጽሐፍ ቅዱስ ይህንን ሲያብራራ ፈጣሪ የሰው ልጆችን ነፃ ለማውጣት አንድ ልጁን የሰው ስጋ ለብሶ ከሴት ወይም ከማርያም ተወለደልን፣ የኛ ኃጢአትንም ነፃ ለማውጣት ሲል ተሰዋለን፣ ከዛ በኋላ ኃጢአታችን ሁላ ተሰረዘ ይላል። የኛ የጥቁሮች መጽሐፍ የሆነው ከዓለም ላይ እንዲጠፋ የተፈረደበት መጽሐፈ ሄኖክ ግን ስለዚህ ሁኔታ ሲያስረዳ 200 የሚሆኑ የምድር ጠባቂ መላእክቶች የፈጣሪ ልጅ የሆኑትን ሴቶችን ወደዷቸው፣ ከነሱ ጋርም ተኝተው ኔፍሌም ግዙፋውያንን ወለዱ። በሱም ፈጣሪ ተበሳጭቶ የሰው ልጆችን እድሜ ወደ 120 ዓመት ሲያወርድ እነዛ 200 መላእክቶችን ደግሞ የፍርድ ቀን እስኪደርስ ድረስ ከዚች ምድር እንዳይወጡ ፈረደባቸው ይላል። የመጽሐፍ ቅዱስ አተረጓጎምና የኛ የሆነ የመጽሐፈ ሄኖክ ላይ ያለው ታሪክ ትንሽ የተጋጨብኝ ምንድነው? ካጠፉ ይቅርታ አርሙኝ። እንደ ጥቁር ህዝቦች ኢየሱስ ከተወለደ ጀምሮ ማለት ነው 2026 ዓመተ ምህረት በጎርጎሪያን ካላንደር ማለት ነው እቺ ምድር ለኛ አሪፍ ነበረች ለጥቁር ህዝቦች? መጽሐፍ ቅዱስ እንዳለው የዓለም መድኃኒት ይሁን የተወለደልን ከሆነ ወይስ ከሆነ መጽሐፍ ሄኖክ እንዳስረዳው ፈጣሪ ያልቀደሰው በሰውና በመላእክት ስህተት አዲስ ፍጡር በመፈጠሩ ምክንያት ፈጣሪ ጨክኖብን በሩን ዘጋብን የሚል ነገር አለ ማለት ነው። እኔ አሁን የትኛው ነው የሚያስኬደው? ኢየሱስ ክርስቶስ ተወለደ ከተባለ ጀምሮ የሰው ልጆች እየተሰቃዩ ነው ወይስ ኃጢአታቸው ተሰርዞ ፈታ ብለው እየኖሩ ነው? መልሱን ጭንቅላት ላላችሁ ሰዎች ትቸዋል።